ሰላም ጋይስ፣ ዛሬ ደግሞ አዲስ አፕሊኬሽን ይዤላችሁ መጥቻለሁ። በአንድ ሰው እስከ $27 የምትሰሩበት አፕሊኬሽን ነው። እንግዲህ እንደምታዩት ላይቭ ስትሪም አፕሊኬሽን ነው። ይሄም እንግዲህ አንድ ሰው በጋበዛችሁ እስከ $27 ይሰጣችኋል ማለት ነው። ታስኮችን ሰውየው ከሰራ ቁጥር እናንተ ኮሚሽን የምታገኙበት ይሆናል። በጣም ብዙ እንትን አለው፣ ብዙ ፊቸሮች አሉት። እንደምታዩት እንግዲህ ሁሉንም የማሳያቸው ይሆናል። ይሄንንም እንግዲህ $27 እንዴት አድርጋችሁ ማግኘት እንደምትችሉ መጨረሻ ላይ አሳያችኋለሁ። ቪዲዮን ከመጀመሪያችሁ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ነባር ከሆናችሁ ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ። እንዲሁም ደግሞ ጥያቄና አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ በመጀመሪያ ላይ ያለው ላይቭ ነው። ላይቭ ይላል እዚህ ጋር እንደምታዩት ብዙ ሰዎች ላይቭ ላይ ገብተዋል። ሁለተኛ ላይ ደግሞ በመቀጠል ደግሞ ፓርቲ አለ። እንደምታዩት እዚህ ጋር ፓርቲ ደግሞ አለ። እዚህ ጋር እናንተም ውስጥ እየገባችሁ ፓርቲ ላይ ተቀምጣችሁ ሰዎች ጊፍት በሚሰጣችሁ ሰዓት እናንተም መቀበል ትችላላችሁ ማለት ነው። ብዙ ጊፍተሮች አሉ። እንደምታዩት እንግዲህ እዚህ ጋር አንዱ ወንበር ላይ ተቀመጡና ከዛም በኋላ ሰዎቹ ጊፍት ሲሰጧችሁ እናንተም ተጠቃሚ ትሆናላችሁ ማለት ነው። እናንተም ደግሞ ለራሳችሁ ይሄ ደግሞ አንድ ደስ የሚለው ነገር የራሳችሁን ኮይን ለራሳችሁ መስጠት ትችላላችሁ። ይሄ በጣም ደስ የሚል ነገር ነው። እንደምታዩት ብዙ ሰው ላይ ፓርቲ ላይ ተቀምጧል። እናንተም ውስጥ ገብታችሁ እንደዚህ መስራት ትችላላችሁ። በመቀጠል ደግሞ እዚህ ጋር ሞመንት አለ። እንደምታዩት ፖስት ማድረግ ትችላላችሁ። እናንተም እዚህ ጋር የእርሳስ ምልክቷን በመንካት እናንተም እንደ ሰዎች ፖስት ማድረግ ትችላላችሁ ማለት ነው። እንደዚህ ያደርጋችሁ ማየትም ትችላላችሁ። እዚህ ጋር ደግሞ የምትሉትን አንድ ጊዜ ስትነኳት ደግሞ እንደምታዩት ፕሮፋይላችሁን ያመጣላችኋል። ይህን ይመስላል እንግዲህ እናንተ ውስጡ ፕሮፋይል ማለት ነው። በመጀመሪያም እንግዲህ ታስክ የምትሉትን አንዴ ትነኳታላችሁ እና ውስጥ ያለውን ምናይ ይሆናል። በመቀጠል ወደዚህ ኢንተርፌስ ይወስዳችኋል። እንደምታዩት ዲያሊ ታስኮች አሉ። እዚህ ጋር እንደምታያቸው ብዙ ናቸው። እዚህ ጋር ዲያሊ ታስክ አለ፣ ጌም አለ። ጌም በምትጫወቱ ሰዓት ደግሞ የምታገኙት ታስኮች ናቸው። እነዚህ ደግሞ እንደምታዩት እዚህ ጋር ደግሞ ላይቭ ፓርቲ አንድ ፓርቲ የሚል አለ። እዚህ ጋር ነው ዋናው ስራችሁ የሚሆነው። እዚህ ጋር ሊቭል 1 ስትደርሱ በየሰዓቱ ስትቀመጡ እዚህ ጋር 1500 ኮይን ይሰጣችኋል ማለት ነው። በመቀጠል ደግሞ እዚህ ጋር እንደምታዩት ወደ ሊቭል 1 ለማደግ ነው ያውን 48488 ፖይንት ያስፈልገኛል። እንደምታዩት እዚህ ጋር ይሄንን ካሟለው አካውንቴ ላይ ይሄ ካለ ይሄን ያህል ፖይንት ካለ ይከፈትልኛል ማለት ነው። ይሄኛው እንደምታዩት እቺ ቁልፏ ምልክት ትጠፋለች። ከዛም በኋላ አንድ ሰዓቱ እንደጨረሳችሁ ክሊም ይላችኋል ማለት ነው። እዚህ ጋር ሊቭል 2 ደግሞ እንደምታዩት ሊቭል 2 ሊቭል 3 ሊቭል 4 እያለ ነው እንደዚህ የምንቀጥለው። ሊቭል 8 ላይ ስትደርሱ እንግዲህ በአንድ ሰዓት ብቻ እስከ 70,000 ኮይን ትሰራላችሁ ማለት ነው። ይሄም $7 አካባቢ ነው። 30,000 ነው የሚቀራችሁ ማለት ነው ዊዝድሮ ለማድረግ። እንደምታዩት ይሄ በጣም አሪፍ ፕላትፎርም ነው። በየቀኑ እንደዚህ እያደረጋችሁ በየቀኑ አንዳንድ ሰዓት ስትቀመጡ ሊቭል 8 ላይ ከደረሳችሁ እንደዚህ እያደረጋችሁ መስራት ትችላላችሁ ማለት ነው። በመቀጠል ደግሞ እዚህ ጋር ሊቭል የሚል አለ። ሊቭል የምትል አንድ ጊዜ ስትነቋት ደግሞ እዚህ ጋር ደግሞ ሊቭል የራሱ የፕላትፎርሙ ሊቭል ደግሞ የቅድሙ ሊቭል እና የአውሎ ሊቭል ይለያያል፣ የተለያየ ነው። ይሄኛው የሚጠቅማችሁ ላይቭ ስትሪም ፓርቲ ምናምን የራሳችሁን ፓርቲ ለመክፈት እንደዚህ ያሉ ነገሮችን ነው እንጂ የሚጠቅማችሁ ለዛኛው አያገለግላችሁም ማለት ነው። እንደምታዩት እዚህ ጋር እኔ ሊቭል 3 ላይ ነኝ። ሊቭል 4 ለመግባት 1453 ኮይን አካባቢ ያስፈልገኛል። ከዛም በኋላ ሊቭል 4 ይከፈትልኛል ማለት ነው። ከዛ በመቀጠል እዚህ ጋር ስታርት ፓርቲ የራሴን ፓርቲ ቤት መክፈት እችላለሁ ማለት ነው። በመጀመሪያም ደግሞ እዚህ አፕሊኬሽን ላይ እንደገባችሁ ማድረግ ያለባችሁ ሪል ፐርሰን ዲቴክሽን የሚለውን አንድ ጊዜ ትነኩና ራሳችሁን የፊት አሻራ መስጠት አለባችሁ። ይሄን ስታደርጉ ነው ታስኮችን መስራት የምትችሉት ማለት ነው። መጀመሪያ ይሄንን ማድረግ አለባችሁ ማለት ነው። ይሄን ያህል ሪቪው ሰክሰስፉል ብሎኛል። ይሄ ተሳክቷል ማለት ነው። ይሄን ያህል ተረጋግጧል። እዚህ ጋር ደግሞ ሪቻርጅ የምትሉትን አንድ ጊዜ ስትነኳት ደግሞ ኮይን መግዛት ትችላላችሁ። ኮይን ለመግዛት ካሰባችሁ ምናልባት እዚህ ጋር በጉግል ፕሌይ በኩል መክፈል ትችላላችሁ። ግን እሱ ብዙ ሰዓት ኢትዮጵያ ላይ ብዙም ሰው የሚጠቀምበት ስለሌለ USDT በክሪፕቶም መግዛት ትችላላችሁ ማለት ነው። አንድ ኮይን 8200 ኮይን አንድ USDT ነው። ይሄም እንግዲህ እንደዚህ እያደረጋችሁ ለራሳችሁ ጊፍት መስጠት ትችላላችሁ ማለት ነው። ኮይን የገዛችሁ እንደዚህ ታደርጉ ሊቭላችሁ ደግሞ ወደ ላይ ከፍ እያለ ይሄዳል ማለት ነው። እዚህ ጋር ደግሞ ዊዝድሮ የምትላለ እቺ ዊዝድሮ የምትልቷን አንድ ጊዜ ስትነኳት ደግሞ እንዴት አድርጋችሁ ገንዘባችሁ ማውጣት እንደምትችሉ ደግሞ አሳያችኋለሁ ማለት ነው። እዚህ ጋር እንግዲህ ይሄን ይመስላል። እንግዲህ ዊዝድሮ ለማድረግ ስትሞክሩ እንግዲህ የሚመጣው ይሄን ይመስላል። እዚህ ጋር 5 ዊዝድሮ ኢንስትራክሽን እንትኖች አሉ ማለት ነው። እነዚህ ማሟላት አለባችሁ ማለት ነው። ኢንስትራክሽኖችን ማሟላት አለባችሁ። እንግዲህ እንደምታዩት እዚህ ጋር አንደኛ ላይ ዊዝድሮ ሬሾ 10,000 ፖይንት $1 ወይም 157 ብር ማለት ነው። ሁለተኛ ላይ ደግሞ ዊዝድሮ ሚኒማሙ $10 USDT ነው ማውጣት የምትችሉ። እንደምታዩት 10 ነው።
ሶስተኛ ላይ ደግሞ ይሄኛው በዊዝድሮ ካዘዛችሁ በኋላ በ24 ሰዓት ውስጥ ይገባላችኋል። ካልገባም ደግሞ እነሱን ኮንታክት ማድረግ ትችላላችሁ ማለት ነው። አራተኛ ፊ ምናምን አለው ማለት ነው። እዚህ ጋር ደግሞ ዊዝድሮ ሜትር የምትልቷን አድ የምትልቷን አንድ ጊዜ ትነኩታላችሁ ክፍያው የሚፈጸምበትን አካውንታችሁን ለማያያዝ ማለት ነው። እዚህ ጋር እንደምታዩት ቴሌ ብር አለ፣ ሲቢ ብር አለ። እንደምታዩት በኢትዮጵያ ብር ለማውጣት ከፈለጋችሁ እነዚህ መጠቀም ትችላላችሁ። እዚህ ጋር ደግሞ ፔፓል፣ ፒዮነር፣ ባይናንስ በክሪፕቶ ደግሞ ማውጣት ከፈለጋችሁ ባይናንስ አለ፣ ዩኤስዲቲ አለ። እዚህ ጋር እንደምታዩት 2 ዩኤስዲቲ አለ። ኔትወርካቸው የተለያየ ነው። የመጀመሪያው ትሮን ነው፣ ሁለተኛው ደግሞ ቢኤንቢ ማለት ነው። በእነዚህም ማውጣት ትችላላችሁ በክሪፕቶ ማውጣት ከፈለጋችሁ ማለት ነው። እዚህ ጋር ደግሞ ቀጥታ ወደ ዶላር ማውጣት ከፈለጋችሁ ፒዮነር እና ፔፓል አለላችሁ ማለት ነው። እንደምታዩት ፊው ደግሞ የእንትኑ የሚቆርጥባችሁ 2% ነው። ይሄም ማለት $100 ብታወጡ $2 ብቻ ነው የሚቆርጥባችሁ ማለት ነው። እዚህ ጋር እንደምታዩት $10 በላይ ወይም ከ$10 እኩል የሆነ $10 ነው ማውጣት የምችሉ ከዛ በላይ እና $10 ነው ማውጣት የምችሉ ማለት ነው። እዚህ ጋር ደግሞ ኮይን ኤክስቼንጅ ማድረግ ትችላላችሁ። ከፖይንቱን ይሄንን ወደ ኮይን መቀየር ትችላላችሁ። ፖይንቱን ወደ ኮይን መቀየር ትችላላችሁ ማለት ነው። እንደፈለጋችሁ ነው። እዚህ ጋር እንግዲህ እንዴት አድርጋችሁ ደግሞ ይሄንን $27 እንዴት አድርጋችሁ መስራት እንደምትችሉ ደግሞ ላሳያችሁ። እዚህ ጋር አንድ ጊዜ ኤርን አፕ ቱ 27 ባይ ኢንቪቴሽን ኒው ዩዘርስ የሚልቷን አንድ ጊዜ ትነኩታላችሁ ማለት ነው። ያሳማርኩላችሁ። ከዛ በመቀጠል ወደ ኢንተርፌስ ያመጣችኋል። እንደምታዩት እንግዲህ በአንድ ሰው ብቻ በአንድ ዩዘር እስከ $27 መስራት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር 230,000 ፖይንቶችን መስራት ትችላላችሁ ማለት ነው። እዚህ ጋር ኢንቫይት ምትልቷን ትነኳታላችሁ አንድ ጊዜ። እኔ እዚህ ጋር 3 ሰው ጋብቻለሁ። እንደምታዩት እንግዲህ በአንድ ሰው እንዴት አድርጋችሁ $27 መስራት እንደምችሉ ላሳያችሁ። እዚህ ጋር እናንተ የጋበዛችሁ ሰውዬ 1 ሰዓት ከተቀመጠ እዚህ ጋር አንፊኒሽድ የሚለው ፊኒሽድ ይላል ማለት ነው። 2 ሰዓት ከተቀመጠ ሰውዬው ማለት ነው። እዚህ ጋር 1 ሰዓት ተቀምጧል፣ ገና 1 ሰዓት ይቀረዋል ማለት ነው። ከዛ ይሄን ፊኒሽድ የሚለውን አንድ ጊዜ ትነኩና ትወስዳላችሁ ማለት ነው። ከዛም በኋላ እዚህ ጋር 1000 ኮይን ትወስዳላችሁ። በመቀጠል ደግሞ እንደዚሁ ደግሞ 4 ሰዓት ከተቀመጠ 2000፣ 8 ሰዓት ከተቀመጠ 4000፣ 14 ሰዓት ከተቀመጠ ደግሞ 7000 ትወስዳላችሁ ማለት እንደዚህ ያደርጋችሁ ለ7 ቀን ትወስዳላችሁ። ለ7 ቀን ማለት ነው። በአንድ ሰው 7 ቀን ማለት ነው። እንደዚህ ያደረገ ሰውየው እንደዚህ ከገባላችሁ በአንድ ሰው ብቻ $27 መስራት ትችላላችሁ ማለት እንደዚህ ያደርጋችሁ ይቀጥላል። ወደታች ብዙ ታስኮች አሉት። እዚህ ጋር ደግሞ በመቀጠል ደግሞ ኢንካም የሚላለ እዚህ ጋር ደግሞ ኢንካም የምትቷን ስትነኳት ደግሞ እናንተ የጋበዛችሁ ሰው ማለት ነው $30 ሲሰራ ለእናንተ 15000 ፖይንት ይሰጣችኋል ማለት ነው። እዚህ ጋር ደግሞ እንደምታዩት ኮይንም መስራት ትችላላችሁ ማለት ነው በጋበዛችሁ ሰው። እዚህ ጋር መጀመሪያ ላይ የጋበዛችሁ ሰው 5 ደቂቃ ላይቭ ላይ ሲቀመጥ እናንተ 400 ኮይን ይሰጣችኋል ማለት ነው። 3 ሰው ደግሞ ላይቭ ስትሪም ላይ 3 ሰው ፎሎ ሲያደርግ ደግሞ በአንድ ቀን ውስጥ 800 መስራት ትችላላችሁ ማለት ነው። እንደዚህ ያደረጋችሁ 800 ሲባዛ በ7 ወደ 5000 ምናምን ኮይን መስራት ትችላላችሁ ማለት ነው። በአንድ ሰው ማለት ነው። በአንድ ሰው ብቻ። እዚህ ጋር ደግሞ ሰውየው ኮይን በሞላ ቁጥር እዚህ ጋር 10000 ኮይን 100000 ኮይን እሱ ሪቻርጅ ሲያደርግ ለእናንተ 1000 ኮይን ይታሰብላችኋል ማለት ነው። ይህን ይመስላል እንግዲህ። ሶስት ጋር ብዙ እንደዚህ ያደረገ ነው የሚሰጣችሁ ለእያንዳንዱ ሰው ነው። እንግዲህ ይሄም እንግዲህ የሚሰጣችሁ ለእያንዳንዱ ሰው ነው። እንደዚህ ያደረጋችሁ መጠቀም ትችላላችሁ። ያልገባችሁ ነገር ካለ ቴሌግራም ላይ ኑ፣ ያልገባችሁ ነገር ካለ ኮሜንት ላይ ያስቀምጡልኝ። ደግሞ ይህን አፕሊኬሽን ለማውረድ ዲስክሪፕሽን ላይ ያስቀመጥኩላችሁ ሊንክ ነክታችሁ ማውረድ ትችላላችሁ አፕሊኬሽኑን። እንዲሁም ደግሞ ቴሌግራም ቻናላችን ላይ ተቀላቀሉን። ብዙ ስራዎች እየተለቀቁ ስለሆነ ተጠቃሚ ትሆናላችሁ። ያልገባችሁ ነገር ካለም ደግሞ እዛው ላይ መወያየት እንችላለን። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ባይ